ሰላም ሰዎች እንደምን አላችሁ? አሁንም እዚሁ ሾላ አካባቢ ያለ መናፈሻ ጋር ነው የምገኘው። ቀደም በሚካኤል ቤተክርስቲያን በየካ ሚካኤል ቤተክርስቲያን በኩል አሳይቻችኋለሁ፣ ነጥብም ሰጥተናል። አሁን ደግሞ በዚህ በሾላ ገበያ በኩል ሲመጣ በስተቀኝ በኩል የመጀመሪያ ወደ መናፈሻው የሚያስገባ መንገድ አለ። ይሄ ደግሞ ጥድት ያለ ነው፣ በደንብ የታሰበበትና ማንም ሰው አካሳሽ እንዲሆን ተደርጎ የተሰራ ነው። በዚህኛው በኩል ራምፕ ደረጃ አለ፣ በስተግራ በስተቀኝ በኩል ደግሞ ራምፕ አለ ማለት ነው። ስለዚህ ራምፑን እንሄደዋለን። እንጀምር እስቲ። ዳይ እሺ፣ ራምፓ የቆንጆ ነው እንትኑ፣ ይሄ ቀለሙም ያምራል፣ የመናፈሻ ድባብ አለው። ግራና በቀኝ በኩል ግሪን ነው፣ አረንጓዴ ነው። እንግዲህ ኮሪደር ልማቱ ጸዴ ሆኖ ከተሰራባቸው ቦታዎች አንዱ ይሄ ነው። ሾላ አካባቢ ያለ መናፈሻ። እስቲ ወደዚህ ደግሞ እንየው። እሺ፣ በጣም በፀሐይ ሞቆት በጣም ረጅም እግር መንገድ አድርጎ ለሚመጣ ሰው በጣም ፍቱህ ነው። በቃ አረንጓዴ ነው፣ ደስ ይላል። የሚታየው ነገር እዛ ጋር ደግሞ ፋውንቴን አለ፣ እዛች ጋር ደግሞ ድልድይ አለ። ለዚህ መናፈሻ ፐርፐዝ ብቻ ተብሎ ድልድይ ተሰርቷል። በጣም ነው የሚያምረው። በዚህ በኩል ደግሞ ካፌ አለ። እስቲ ካፌውን አሳያቸው በእናት። ልት ያለች ካፌ ነች። አዎ ማስጠቀም ጀምሯል፣ ስራ ጀምሯል። ከቪዲዮ በኋላ ምናልባት እኛ የምንጠቀም ይሆናል። ዋው! እሺ፣ በጣም ነው የሚያምረው። ቆንጆ ነው። ድልድዩም እዛ ጋር አለች። ከዛ በኋላ ቀጥታ ወደ ፋውንቴኑና መቀመጫ መናፈሻዎች ቦታዎች አሉ። ጽድት ብሎ የተሰራ ነው። በዚህ በኩል አመቺ ነው። የቅድሙ ቪዲዮ ላይ ያው ኮምፕሌን አድርገናል። በዚህ በኩል አሪፍ ነው። ከአስሩ ስንት እንስጥ? ያው ጎንና ጎኑ ላይ ብረት መያዣ የለውም፣ ግን ከአስሩ ስንት እንስጥ? ጥሩ ነው። 8.5 ይገባዋል። ያው ብረት አለመኖሩ ለምን አንደፍነውም? 9 ይገባዋል። 9 ይገባዋል። ኦንሊ ብረት ጎንና ጎኑ ላይ አለመኖሩ ነው እንጂ 9 ይገባዋል። አንሸራትም። ጸዴ ራምፕ ነው። ይመቻችሁ። ከልብ እናመሰግናለን። ዛሬ ጥሩ ነጥብ ነው የሰጠነው። ቆንጆ ራምፕ አይተናል። እሺ ሰው እንግዲህ የነበረን ቆይታ ሌላ ቦታ ላይ ሌላ ባላችሁበት አካባቢ የምታዩት አመቺ ያልሆነ ህንፃ፣ ፎቅ፣ ደረጃ፣ ራምፕ ካያችሁ እንግዲህ ኢንቦክስ ላይ አስቀምጡልን። ከዛ መተን የምናየው ነው የሚሆነው። እንደዚሁ ነጥብ እንሰጣለን። የዛሬው ቪዲዮአችን ይህን ይመስላል። ይመቻችሁ። ቻው ቡም